በዓለም ላይ ካሉ ውቅያኖሶች ውስጥ 95 ከመቶ ገና እንዳልተመረመረና የት እንዳለ እንደማይታወቅ ያውቃሉ? ታዲያ የልጅነት ተረት የምናውቃቸው መርሜድሶች በእውነት በሰው ልጅ የፈጠራ ወሬ ብቻ ናቸው ወይስ እኛ ያላገኘናቸው የባህር ውስጥ ሚስጥራት? ታዋቂው መርከበኛ ክሪስቶፈር ኮሎምበስ በ1493 ዓ.ም ወደ አሜሪካ ሲጓዝ በአይኑ 3 መርሜድሶችን እንዳየ በሎግቡክ የጉዞ ማስታወሻ ላይ ጽፎ ነበር። እንደ ተረት መጽሐፍቱ ቆንጆ አይደሉም፣ ግን የሰው ፊት አላቸው ብሎ ነበር። በተለያዩ ባህሎች እርስ በርስ ባልተገናኙ ጥንታዊ ስልጣኔዎች ሁሉ ውስጥ ስለ እነዚህ ግማሽ ሰው ግማሽ አሳ ፍጥረታት ተመሳሳይ ታሪኮች እንዴት ሊኖሩ ቻሉ? በ2012 ዓ.ም ኖአ የአሜሪካ የውቅያኖስ ምርምር ተቋም NOAA በይፋ መርሜድሶች ለመኖራቸው ምንም አይነት ማስረጃ የለም ብሎ መግለጫ አውጥቶ ነበር። ነገር ግን ከባህር ጥልቅ ውስጥ የሚመጡት ሳይንቲስቶች ሊፈቱት ያልቻሉት እንግዳ የሆኑት ዘብሉፕ የሚባሉ የድምፅ ሞገዶች ምንጮች ምንድን ናቸው? ውቅያኖስ ውስጥ እኛ የማናውቀው ሌላ ስልጣኔ ቢኖሩስ? እስኪ እናንተ ምን ይመስላችኋል? መርሜድሶች በሳይንስ ያልተደረሰባቸው የባህር ውስጥ ፍጥረታት ናቸው ወይስ ዝም ብሎ ተረት? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቀጣዩን ክፍል ደግሞ ለማየት ሰብስክራይብ ማድረጋችሁን እንዳትረሱ። ከቅርብ ጊዜ ወዲህ ውሃ ዳርቻ ባሉ የመዝናኛ ስፍራዎች እንደ መርሜድሶች የመዋኘት የሚያስችል ከስር የሚጠለቅ ተመሳሳይ አይነት ልብስ ሲሸጥ ተመልክተን ይሆናል። በምንኖርባት በዚች እጅግ ሰፊ ዓለም ውስጥ የሚኖሩትን ፍጥረት አይተን ከኛ ከሰዎች ጋር ስላላቸው መመሳሰል ወይም የባህሪ መጣጣም አይተን ወይም ሰምተን እጅጉን ተገርመን ማለፋችን አይቀሬ ነው። በዚህም ሰዎች ከተለያዩ አስፈሪ እንስሳት ጋር አብረው ለመኖር ለመለማመድም መሞከራቸው ደግሞ እንደ እብደት ስንቆጥረው አሊያም ስንገረምበት ለገረመን ሰዎች አሁን የማሰማችሁ ጉድ ግን ምናልባትም ለማመን ያስቸግር ይሆናል። ነገሩ ግን በግርምትና በድንጋጤ አፍን ያስይዝ እንደሆነ እንጂ እውነታነቱን አይቀይረው። የመርሜድስ እና መርሜድ ግማሽ ሰዎችና ግማሽ የውሃ ፍጥረታት ነገር አነጋጋሪው ድርጊት ነው። በእርግጥም ከወገባቸው በላይ ሙሉ የሰዎችን ሰውነት የያዙና ከወገባቸው በታች ደግሞ የአሳዎችን የሰውነት ክፍሎች የያዙት እነዚህ ሰውም አሳም ለመባል ያዳገቱ ፍጥረታት በብዛት መኖሪያቸው ውሃ ውስጥ አድርገው በድንገት ግን ከውሃ ውስጥ አልፎ አልፎ ብቅ ማለት ልማዳቸው አድርገውታል። አንዳንዶቹ ደግሞ ከውሃ ውስጥ ብቅ ማለት ብቻ ሳይሆን በቤት ውስጥ መኖር የሚችሉ እጅግ አስገራሚ ፍጥረታት መሆናቸው ሲነገር፣ ቢገርምም የእነዚህ ፍጥረታት ቅሪተ አካል በተለያየ ጊዜ ከመገኘቱ በስተቀር በሕይወት እያሉ ለማስረጃነት ማቅረብ አልተቻለምና ብዙዎችን ወደ መንፈሳዊ አስተምህሮዎች ተመልሰው ከሃይማኖታዊ ትንቢቶች ጋር አያይዘው እንዲያቀርቡትና መንፈሳዊ ምላሾች ብቻ እንዲሰጡት አድርጓል። እንደ አውሮፓውያኑ የዘመን ቀመር አቆጣጠር ከ1943 ጀምሮ መታየታቸው እየተነገረላቸው ያሉት መርሜድስ ምንም እንኳን በዚህ ዘመን እንደታዩ ዛግብት ያስሯቸው እንጂ ቀደምት ፍጥረታት እንደነበሩ በተለያዩ ጊዜያት የተገኙ ቅሪተ አካላቸው ይመሰክራሉ። ታዲያ በ1943 ለመጀመሪያ ጊዜ ሰዎች ለአንድ ወቅት አይቷቸው በአጭር ጊዜ ውስጥ ከአካባቢው የተሰወሩት 3 ከወገባቸው በላይ የሰው ሰውነትን መዋቅር የያዙ ከወገባቸው በታች ደግሞ የአሳ የሆኑ እስፓኞላ በተባለች አካባቢ ባለ የውሃ ዳርቻ ላይ ማየቱ የተናገረው ክሪስቶፈር የተባለ ግለሰብ ሴቶቹ በአፈታሪክ ወይም በተረት ተረት ውስጥ እንደሚነገርላቸው ቆንጆዎች አይደሉም፣ በድንገት ብቅ ብለው ወዲያውኑ ዘለው ወደ ውሃ ውስጥ ዘለቁ ሲል መናገሩን ተከትሎ ያለውን ያመኑት እየተገረሙ ያላመኑት ደግሞ ይሄ ቀጣፊ ውሸታም እያሉ ሲያጣጥሉት ቢቆዩም እርሱ ግን ከተናገረ ከወራት በኋላ የአትላንቲክ ውቅያኖስ መንደር እርሱ ልክ የገለጻቸው አይነት ፍጥረታት ማየት እንደቻሉ የባህር ተጓዦች ተናገሩ። በተለያዩ ጊዜያት እነዚህ መርሜድሶች ከባህር ብቅ እያሉ ታይተዋል። ከእነዚህም መካከል ለእኛ ቅርብ ወደሆነው ዓመተ ምህረት እንምጣ። ከ11 ዓመታት በፊት እንደ አውሮፓውያኑ የዘመን አቆጣጠር በ2009 ዓ.ም የመርሜድሶች በአፈ ታሪክነት ብቻ መኖርን የሚያምኑና አይተናል የሚሉትን ነገር ግን የእነዚህን ፍጥረታት በትክክል መኖር ለማስረጃ አቅርቦ ለማሳመን ያዳገታቸው ሰዎች ምስክርነትን ውሸት መሆኑን አምነው ከተቀመጡት ሀገራት መካከል የሆነችው አንዷ እስራኤል በባህር ዳርቻዎቿ በምትታወቀው
ኬሪያት በተባለችው ከተማዋ ማፊያ ባህረ ሰላጤ አካባቢ አንዲት ሴት መርሜድስ ከውሃው መሃል ብቅ ብላ በውሃው ውስጥ እንደ ትርኢት ስትገለባበት ከቆየች በኋላ ተመልሳ ገብታ እንዳልወጣችና ማንም ከዚያ በኋላ ሊያገኛት እንዳልቻለ ነዋሪዎቿ ያመላክታሉ። እናም ይህን የሰማው የእስራኤል መንግስት ማስረጃ ማቅረብ ለሚችል የ$1 ሚሊዮን ሽልማት እንደሚሰጥ ቢያስታውቅም ከሽልማቱ ሲጓጓ የከረመ እንጂ እንደተመኘው እነዚህን ፍጥረታት በድጋሚ አግኝቶ መረብጣውን የገንዘብ ሽልማት ህይወቱን መቀየርና መንበሽበሽ የቻለ ማንም አልነበረም። ሌሎቹን የዓለም ሀገራት ጣጥልን ወደ ሀገራችን አፍሪካ ደግሞ ብቅ እንበል። እንደ አውሮፓውያኑ የዘመን አቆጣጠር ወደ ኋላ 8 ዓመታትን እንክነፍ። ፌብሩዋሪ 2012 ላይ ጎኮይ በተባለች አካባቢ የውሃ ማጠራቀሚያ ቋት በውሃዎቿ ዳርቻ ማሰራት የጀመረችው ዚምባብዌ ሀገር ሰላም ብላ ስራዋን ስታካሄድ ብትከርምም በድንገት ግን ሰራተኞቹ ስራቸውን እንዳቆሙና ዳግምም ወደ ስራው ቦታ መመለስ እንደማይፈልጉ ተናግረው ስራውን በድንገት ያቆማሉ። ታዲያ ምን አጎደልኩባችሁ ሲል የጠየቀው መንግስት በአካባቢው እጅግ በርካታ መርሜድሶች አካባቢውን ሞልተው እንደነበርና አስፈራርተው እንዳባረሯቸው ይናገራሉ። ታዲያ በወቅቱ ይህንን ትንግርት ሁሉም ይስማልኝ ሲል በውሃ ሚኒስትሩ ሳሙኤል ሲምፔፓ በኩል መግለጫ ለዓለም ህዝብ ያሰማው የዚምባብዌ መንግስት ከዚያ ጊዜ ጀምሮ እንኳን ደፍሮ ወደዛ አካባቢ ሄዶ ለመስራት ይቅርና በአካባቢው እንኳን ውሃቸውን ለመንካት የደፈረ ማንም ስለሌለ ስራውን ለማቋረጥ ተገዷል። ለዘመናት እጅግ ተመሳሳይ ፍጥረታት ያላቸውን የእነዚህን መርሜድሶች ሰውነት ከሞቱ በኋላ አጽማቸው ብቻ በመገኘቱ ጥናት እየተደረገባቸው የከረመ ቢሆንም ሆኖም ግን ፍጥረታቱ ይኖሩ እንደነበር ይመን እንጂ ስለ አፈጣጠራቸውም ሆነ ስለ አኗኗራቸው የየራሱን ሐሳብና ግምት ይዞ በቃላት ፍልስፍና ለማሳመር ሲሞክር ከረመ እንጂ ለዓለም የተረጋገጠ የአፈጣጠርና የአመጣጣቸውን ሚስጥር ማወቅ የቻለ በማስረጃ እውነቱን በእርግጥም ገላልጦ ማሳየት የቻለ አካል የለም። በርካቶች በተለያዩ የውሃ ክፍሎች ለመስራት የሚሆን ለመዝናናት አስበው እንደሄዱና ነገር ግን ጉዟቸውም በእነዚህ አስደንጋጭ ፍጥረታት እንደተገታ ሲገልጹ በፊልሞችና በተረቶች ላይ ተስለውና ሲነገሩ የምናያቸውና የምንሰማቸው መሰል የውሃ ፍጥረታት ገጸ ባህሪያት ጎንጮና እጅግ አፍቃሪ ተደርገው የተሳሉ ቢሆንም እውነታው ግን ያዩ ሰዎች እንደሚናገሩት ከዚያ በተቃራኒ ነው። እጅግ አስቀያሚና አስፈሪ ፍጥረታት ሆነው አግኝተዋቸዋል። ያዩትን አስደንጋጭ ቅጽፈትም ለተለያዩ ሚዲያዎች በተለያዩ ጊዜ አጋርተዋል። እነዚህም የሰው ልጅ በተረታት ተረትና በፊልሞቹ ላይ እጅግ ውብ ተደርገው ከሚታሰቡት ፍጥረታት ውጪ አስፈሪ የሆኑና በተለይም የዘንዶ የሰውነት ክፍሎችን ይዘው የሚታዩ ፍጥረታት እንደነበሩና በተለያዩ የውሃ አካላትና ጫካዎች ተደብቀው እድሜያቸውን እንደሚገፉ ደግሞ የአንድ የ75 ዕድሜ የነበረው መሰል ፍጡር ቅሪተ አካል ከሞተ በኋላ መገኘቱን የፍሎሪዳ ተመራማሪዎች ደግሞ ፍጥረቱ ከዚህ ቀደም ከላይ በነበረው የሰው መልክና ቅርጽ ይኖርበት በነበረው ጫካ ውስጥ የተነሳውን ፊቱን ብቻ የሚያሳይ ጉርድ ፎቶ ማሳየታቸው ስለዚህ ጉዳይ እኛም አብዝተን እንድናስብና ትኩረታችንን እንዲስብ አድርጎታል። እነዚህ በየፊልሙ ዓለምና በተለይም በግሪክና በሮማ አፈታሪኮች ላይ የምናውቃቸው ብዙ የተሳሉ ብዙ የተነገረላቸው ብዙ ቲያትርና ፊልሞች ላይ የተጠቀሱ መርሜድስ እና መርሜንስ ዛ አኒማልስ የውሃ ውስጥ ሰዎች ናቸው ተብለው መርሜንስ ቢባሉም ከነዚህ በተለየ ደግሞ ሰዎች ሆነው ነገር ግን የሰውና የአሳን ሰውነት ያላቸው ህፃናት ልጆች በተለያዩ ጊዜ በተለያዩ ሆስፒታሎች እንደተወለዱ የተለያዩ የዓለማችን ሆስፒታሎች የመረጃ መዛግብት ተመዝግቦ ማየት እጅግ አስገራሚ እጅግም አስደናቂ ያደርገዋል ጉዳዩን። ክቡራን የዩቱብ ቻናላችን ተከታታዮች፣ ክቡራን አድማጮችና ተመልካቾች፣ እርግጥ ነው ብዙዎቻችን አጠገባችን በዙሪያችን ባሉ በምናውቃቸው ፍጥረታት በራሳችን መልክ ሳይቀር አንዳንዴ ግርምት ውስጥ እንገባለን፣ አብዝተንም እንደነቃለን። በዚች በቢሊዮን የሚቆጠሩ ፍጥረታት ቤቴ ብለው በሚኖሩባት ዓለም እንደተፈቀደልን ስንኖር ከእንስሳት መጥታችኋል ሲለንና ሲወተውተን የከረመው ራሱ ሳይንስን ሳይቀር ሁላችንንም አጀብ የሚያሰኙ ፍጥረታትን
ቆመን ፈዘን ተመልክተናል። ለነገሩስ ቢሆን እውነት ነው፣ ሸክላው በሰሪው እጅ ነውና ሰሪውም እንዳመጣጡ ይሰራዋል። አይተን አጀብ ያንተ ሥራ፣ አጀብ የእጅህ ውጤት ከማለትና ከመገረም ውጪ ምንስ አቅም ሊኖረን ይችላል? ውድ የቻናላችን ተመልካቾች ለዕለቱ ያዝንላችሁ መረጃዎች እኒህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሀሳብ አስተያየቶቻችሁን በኮሜንት ላይ እንዲያጋሩ በትህትና እንጠይቃለን።